በላይ የከበደኝ አሁን እዚህ ጋር ያለው ወረፋ ነው ወደ ዋሻው ለመግባት አላህ ታች ነው በነገራችን ላይ ያንኛውን አቀበት ወተን በዚህኛው ዋሻውን ለማግኘት ነው እየወረድን ያለ ነው ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ አሁን እዚህ ሁለተኛ ቀኔ ነው ሁለተኛ ቀን የምጎበኘው ደግሞ ጋሩ ሂራ ነው ጋሩ ሂራ ብዙዎቻችሁ ታውቁታላችሁ እሱ ምንድነው ወህይ የወረደበት ነው ለመጀመሪያ ጊዜ ኢቅራ የሚለው ቁርአን የወረደው እዚህ ተራራ ላይ ነው ጋሩ ሂራ ላይ ማለት ነው አሁን እሱን እንግዲህ ለመውጣት ትንሽ መንገድ መተናል ዋናው መንገድ ይቀረናል ይሄንን አቀበት ነው የምንወጣው ማለት ነው ሜቢ ዛሬ እንኳን ምናልባት የተመቻቸ መንገድ ሊሆን ይችላል ድሮ ግን በረሱል ሰለላሁ ዐለይሂ ወሰለም ጊዜ ምናልባት እንደዛ አይነት ዳገት ነበር ይሄ ቦታ ማለት ይቻላል ድንጋ ነበረ ምናልባትም ደግሞ የዚህ አይነት መቸት ያለ መንገድ የለም ማለት ይቻላል ሰዎች ግን እየወጡ ነው ኦሬዲ አሁን ምናልባት 6 ሰዓት አካባቢ ጧት ፈጅር አካባቢ ላይ ነው ሶ የቅዝቃዜውን አየር መርጠን ነው እየወጣን ያለ ነው ተከተሉን እዛ ደግሞ ምን እንዳለ እናሳያችኋለን ነገራችን ላይ እግር መንገድ ያደኩበት ነው ችግር የለብኝም ምንም ችግር የለውም በዚህ ራሱ ቆርጬ መሄድ ይችላል ነበር ግን ሱብሃንአላህ እኔም ሲመስለኝ ድሮ ላይ ያለው መንገድ እንደዚህ የተመቻቸ ሳይሆን እንደዛ ነው የሚመስለኝ ሜቢ አዩ ተመቻቸ የተሰራ ነው ያቺኛዋ ሱብሃንአላህ والله العظيم ዳገቱን ፈረሱኝ ወተናተሉ ቤተሰቦች እንግዲህ አሁን ግማሽ መንገድ ላይ ደርሰናል ማለት ይቻላል እዛ ላይ አናት ነው የምንወጣው በነገራችን ላይ መጨረሻ ሰዎች አሉበት ጋር ሜቢ ጋሩ ሂራ እዛ ጋር ነው የሚገኘው የመጣነው መንገድ አስቡት ከዛ ጀምረን ነው ታች ከመብራት ያለበት ቤት ወደዛ ታች ከአስፋልቱ ጀምረን በእግር ነው የመጣነው ማለት ነው ጋይሶች እዚህ እንደምታዩት እዛ ጋር ሐረም ዋናው ካዕባ እዛ ጋር ነው ያለው የሰዓት ምልክት ያለበት ጋር ማለት ነው አልሙም ይሄ ገና ይቀረናል አልደከመኝም በእውነቱ እስካሁን አልደከመኝም ነው አሁን ስናያት ትንሽ የምትመስለውን ዋናው መጥፎ አቀበት ደርሰናል ሰው ሁላ ያው እንትን እያለ ነው በነገራችን ላይ እዚህ ባልሳሳት እዚህ ዋሻ ላይ እርግብና ሸረሪት እንትን አለው ታሪክ አላቸው ይመስለኛል ለማንኛውም እነሱን ሳይኖ ትዝ ያለኝ በነገራችን ላይ እንዳለ ድንጋዮቹ ወደ ላይ የምታዋቸው ማለት ነው የተጻፉ ናቸው እዚህ ከጽሁፎቹ አሁን ይሄው ቅርብ ያለው ልንገራችሁ ይሄው ፋጡማ አይ ላቭ ዩ ይላል አልፈርሽ ምናምን ይያሉ የጻፉት አለ አሁን እዚህ ብጽፈው የኔዋ እዚህ የናቀበት ችለሽ መወጫ አይመስለኝም አዝልም ቢሆን አወጣሻለሁ ግን ይሄ የድሮ ማለት ታሪካዊ አይደለም አሁን ቅርብ ጊዜ ማለት ነው ይሄኛው ከመሰራቱ በፊት የነበረ መንገድ ማለት ነው ግን ቅርብ ነው ታውቃለህ አህመድ ይሄው መኪና እዚህ ድረስ ይመጣል ይሄው እዚህ ጋር ፒክአፕ እንደውም እየወረደች ነው እዚህ እኔ እዛ ነበር ፓርክ አድርጌ ነው አሬው በዚህ ወጣ ይሄ ሰውዬ ይሄው እዛ ፈጅር የሰገር ነው በነገራችን ላይ እዚህ ጋር ይሄ ነው ከተማው እንደምታውቁት እዚህ ነው ፈጅር የሰገር ነው እንግዲህ መካ በዳገት የተከበበች ናት والله በዳገት የተከበበች ናት እዛ ጋር ደግሞ ሆቴሎች ናቸው እነዛ ረጃጅሞቹ ሳውዲ ላይ ብዙ የህንጻ እንትን እንደ ዱባይ አይታይም ሆኖም እዚህ ጋር ሆቴሎች የህንጻ ጫካ ፈጥረዋል ጫካ አልከው ይሄን የህንጻ ጫካ
ይሄ የቀረና ቀበት ነው ያ ጀማዓ እታች እዚች ቦታ ስደርስ የመጨረሻው መስሎኝ ነበር ገና ይሄ ይቀራል ከዛም በኋላ ሌላ ለመምጣት ነው አላህ ይወቅ ሱብሃንአላህ እዚህ ያው ገበያ ነገር አለ አማራጭ የለም اخيرا ደረሰን የመጨረሻው ወደታች ዋሻውን ለማግኘት ገና ወደታች እንተናለን አልሙሁም ግን የጧቱ ፀሐይ ጋር እንደምታዩት ጉልቶች ምናምን አሉ ይሄ እንዳለ ገበያ ምናምን አህመድ ሐቢቢ እንደው ጎብኝ በመጣ ቁጥር እየለፋ አላህ አጅሩን ያብዛለትና አሁንስ ደከመው ይሄንን ዳገት እየወጣ አላህ ይክተብልህ በረጅም አህመድ ኢብራሂም ስራውን አልተው እዚህ መጥቶ የሚቀርጽ እስኪ ሰውዬው በጣም በነገራችን ላይ እዚህ አካባቢ ቀለበቶች ምናምን ነገሮች አሉ የሚሻሻጡ ያጼ ቴዎድሮስም ሽጉጥ አለች ሰበስታ እና እንደምታዩት አንዳንድ ነገሮች በቃ ገበያ ባሉት እዚህ ሙዝም መሸጫው እዚህ ናት ማነሽ ከዚህ ነው ቀለበት የምታረጊልኝ ከዚህ አካባቢ ገዝተሽ ማለት ነው እዚህ ይሄንን ተራራ ወጥተሽ ሻይም አለ አህመድ ሻይም አለ በቃ ይቺ ቅልጥ ያለችው ገበያ ናት እንደምታው ነው አረ በለው እዚህ ጋርማ ጁስም አለ ማሻአላህ ነው እዚህ ያው መስገጃማ በነገራችን ላይ እንትንም አለ ሶሪ ሙስባሃ ምናምን እዚህ ነው ያለው እንዳለ ማለት ነው አህመድ አገኘው ፓርከር አገኘው ብሪዛል how much ወቅት የጣለው ልክ ነህ እና ቀበቶ 5 ሪያል ባይሆን ነበር ስጠኝ ይሄንን አሁን ምንድነው ማረጋው መሰለህ እንደነገርኩ ነው አህመድ ምርጥ ቦታ ፈልጌ የማረሳፍ ቦታ ፈልጌ ጽፈዋለሁኝ መጨረሻ ላይ ግን ባዶ እንደነገርኩ ባዶ ቦታ አስቀምጣለሁኝ ቀጣይ ላይ ስመጣ ኢንሻአላህ ከሷ ጋር ከመጣሁ ስሟን ጽፋት ሄዳለች ራሷ በእጇ ማለት ነው ማና ማገባት ማለት ነው ምንም ጥያቄ የለም ላውጣልህ እንዴ ቆይ خذ يا محمد اشتغل صح ጥቁር አይሻልም ብላክ لا ብላኩ እንትን ይላል ለየት ብላ የምትታየች ናት አይቻት የለታች እሺ ማሪፍ ነው ይሄ ሙስባህ አይተው ሙስባሁን ተው ግን ቁርቁራ እኮ ነው እኛ ሀገር ቁርቁራ አይደለም ነው መሰለኝ ቀለበት ግን እዚህ ነው መገዛት ያለበት የምር እንዳለ እንትኖቹ በጣም ይሄ ድንጋይ ነው ሳንተ ልጥፍ የሚል ነገር ነው ድንጋይ እኮ እስኪ ይሄ የገበሬ እጅ አይደለ አይበቃውም በቀላሉ አይበቃውም ግን ይሄ የድሮውን እንትን አለቀቀም የድሮውን እንትኑን ማለት ነው ዋናውን እንትን በነገራችን ላይ አሁን ወደታች አቀበቱን ኦሬዲ ጨርሰናል አቀበቱ የመጨረሻው የተራራዋ ላይ እንደዚህ ህዝቡ ትንሽ ረሃ ሆኖ ደግሞ ንፋስ እየወሰደ መግዛት የሚፈልገውን የሚገዛበት ቦታ ነው የደረስነው ማለት ነው ያያችሁት ነው ማለት ነው ፀሐዋ የጧት ፀሐዩ ጋር በጣም አሪፍ ላይ ነው አሁን ኦሬዲ እዚህ አካባቢ ላይ ሁሉም ረፍት የሚወስድበት ነው ኡምራ ተጓዦች ምናምን ነገሮች አሉ ሜቢ የደከመው እዚህ በጣም ማረፍ ይፈልጋል ዋሻው ወደታች ወደ ዋሻው ነው አሁን የምንሄደው የምታዩት እንግዲህ ከተማው ወደታች ነው በነገራችን ላይ ያንኛውን አቀበት ወጥተን በዚህኛው ዋሻውን ለማግኘት ነው እየወረድን ያለ ነው ማለት ነው እልም ያለች ቁልቁለት ነው በጣም
ከባድ ነው። በዚህ ያ አላህ ያ አላህ ቤት በዚህ ጋር በውስጥ በድንጋው ነው ጋሩ ሒራ ዋሻ የምንገባው። አላህ ሱብሃንአላህ ያኔ ሐሴት በጣም ደስ ብሎ ወደ ታች እየወረድና ጠባብ መንገድ ናት። አንዱ ሰው ሳት ብሎ ቢወጣብኝ ያው ታች ነው የምደርሰው። ምንም ማድረግ አይቻልም። ቁልቁለቱ ያ አላህ እዚህ ጋር ዋሻ ውስጥ ሱብሃንአላህ ሁሉም ወደ ዋሻ ውስጥ እየገቡ ነው ያሉት እዚህ እንደምታዩት ማለት ነው። ኦልሬዲ ካሜራማኑ መውረድ አልቻለም። ቆይ ይምጣና ሱብሃንአላህ ሱብሃንአላህ ጋሩ ሒራ ወላሂ ሰላም ኦልሬዲ ዋሻው ውስጥ ደርሰናል። ዋሻው ውስጥ ለመግባት ወረፋ ይመስላል። ይሄን በውስጥ በነገራችን ላይ ዋሻ ያለው በድንጋው ውስጥ ገብቶ ነው። በድንጋው ውስጥ በዚህ ተገብቶ ነው። አላህ ኦኬ ኦኬ በነገራችን ላይ ያኛው ዋሻ ለማግኘት ይሄንን በዚህ ውስጥ አልፈውን ነው ማለት ነው። ሰዎቹ መግባት እየቻሉ አይመስለኝም። ሴቶች ገብተዋል ኦሬዲ። በነገራችን ላይ ይሄ ከተማው እንደምታዩት ወደ ታች በዛኛው ሐረም ነው ያለው፣ በዛኛው የምታዩት ታች ያለው ከተማ ነው። ሱብሃንአላህ ሱብሃንአላህ። እንግዲህ በዛ ውስጥ ዋሻውን ለማግኘት ነበር የምንሄደው። እንደምታዩት በጣም ወረፋ ስለሆነ በላይ መዞር አለብን። ያው ምንም ማድረግ አህመር ነው ይሄን ሁሉ የሚሰራው። በዚችኛዋ በዚች ማለፊያዋ ኦኬ። እንደምታዩት ነው ሰዎቹ በዚህ አሉ። እዚህ ጋር በጣም እንትን ነው አንተ እውነት ለመናገር ከመንገዱ በላይ የከበደኝ አሁን እዚህ ጋር ያለው ወረፋ ነው ወደ ዋሻው ለመግባት። በነገራችን ላይ ይቺ ድንጋዋ ላይ ላለመራመድ በውስጥ እየተሳቡ ነው የሚሄዱት። ወላሂ ላዚም ሱብሃንአላህ። ይኸው እዚህ አካባቢ ነው የሚወጡት፣ በዚህ ጋር ማለት ነው። እያየኸው ነው፣ በዚህ ጋር ነው የሚወጡት። እዛ ጋር ነው ዋሻው ያለው መሰለኝ ሜቢ። ግን እዚህ በጣም አሁን ካቀበቱ በላይ የከበደኝ ይሄ ነው። እንዴት ብዬ ወደ ውስጥ እንደምገባ አይ ዶንት ኖ። ብቻ ግን የሆነ እዚህ ቦታ ላይ ስትደርሱ የሆነ የሚሰማችሁ ነገር አለ። የሰማችሁትን ታሪክ በአካል ስታቁት በጣም ኢትስ አሜዚንግ። ለማንኛውም ከቻልኩኝ ውስጥ ያለውን ነገር አሳያችኋለሁ። ጀበለ ኑር ነው አሁን ያለነው። ሰው እየጎበኘ ነው እንደምታዩት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የነበሩበትን ዋሻ ወህ እየወረደበትን ጋሩ ሒራ ጋይስ። ይሄ ቱሪስቶች እንግዲህ እዚህ ውስጥ ነው ጋሩ ሒራ ዋሻው እየጎበኙ ነው እንደምታዩት። ለማየት ነው ዋሻውን ይሄ ሁላ ሰው ማለት ነው። ايوه كعبه ያያችሁ ነው እዛ መስጊድ አልሐረም ማለት ነው። ያችንማ ትወርዳለህ። በደረጃ አይደለም። ያዝ ታረጋለች።